ሰላም ጤና ይስጥልን ተመልካቾቼ፣ ይህን ቀጥታ ስርጭት ለመከታተል እኛን ስለመረጣችሁ አመሰግናለሁ። በግራዬ በኩል ያለው ደግሞ መሐመድ፣ በቀኝ በኩል ያለው ደግሞ አማኑኤል የዛሬ እንግዶቻችን ናቸው። በጣም አመሰግናቸዋለሁ። ጥያቄዎቹን ቀጥታ መጀመሪያ ከሼክ መሐመድ ይጀምራለሁ። ሼክ እንዴት ነው ይህን ምልክታችሁን ብትገልጽልኝ? እዚህ ጥቁር ነገር አለና ምንድን ነው የሚለውን ብትገልጽ። አመሰግናለሁ። ስሜ መሐመድ እባላለሁ። በጣም ነው ማመሰግነው ወደ ፕሮግራሙ ስለጋበዝከኝ። ይሄ ደግሞ ምንድን ነው ላልከው ጥያቄ ብልገልጽልህ፣ ይሄ ደግሞ መሐመድ በህልም መጥቶ የሳመኝ ቦታ ነው። ስሞኛል እዚህ መጥቶ፣ ለዛ ነው የጠቆረው። ብዙውን ጊዜ ሙስሊሞች ጋር ታያለ ይጠቁራል እዚህ ጋር። እሱ ማለት መሐመድ መጥቶ ማታ ሙስሊም ካደረገህ በኋላ መጨረሻ አካባቢ በጣም ስትጠነክር መሐመድ በህልም መጥቶ እዚህ ጋር ነው የሚስምህ ማለት ነው። ይህን ትርጉም እስካሁን ስላላወቃችሁ ነው አሁን ልገልጽላችሁ ፈለኩት። በጣም መሐመድን ከልቤ ላመሰግን እፈልጋለሁ። ትርጉሙን ደግሞ ነግሮናል። በጣም እናመሰግናለን። ቀጣይ ደግሞ ወደ አማኑኤል እንሄዳለን። ስለ ኦርቶዶክስ ይነግረናል። አማኑኤል በጣም እናመሰግናለን። በቀጣይ ደግሞ ለአማኑኤል ጥያቄ አቀርብለታለሁ። አማኑኤል ብዙውን ጊዜ ነጠላ ነገር ታደርጋላችሁ፣ የእሱን ትርጉም ብትነግርልኝ። ቀጣዩ በጣም አመሰግናለሁ እንግዳ አድርገህ ወደ ፕሮግራሚን ደግሞ ስለጋበዝከን በጣም የማመሰግነው። ለዚህ ነጠላ ነገር ምንድነው ካልክ፣ ምንድነው ካልክ አንድ ነገር ነው የሚሆነው። ኦርቶዶክስ ኮንክ ምንድነው ካልክ፣ ኦርቶዶክስ ኮንክ በኋላ መላእክት ነው ግዴታ ስለሆነ መጥቶ ማን ነው ይሄን የሚያደርግልህ ካልክ፣ ገብርኤል መጥቶ ነው ይሄን የሚያለብስ ማለት ነው።